ሰላም ጤና ይስጥልኝ ውድ የጎጆ ሾው ቤተሰቦች፣ ዛሬ በአዲስና ሰበር መረጃ ወደ እናንተ መተናል። ለዚህ ቻናል አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫን ቤተሰብ እንድትሆኑ ስል በታላቅ አክብሮት እጠይቃችኋለሁ። እስከ ፍጻሜው ተከታተሉኝ። ሐሳብ አስተያየታችሁን ደግሞ ሐሳብ መስጫ ሳጥን ላይ እንድታስቀምጡ በታላቅ አክብሮት እጠይቃችኋለሁ። ዛሬ ወደ ያዝንላችሁ አዲስና ሰበር መረጃ አልፋለሁ። እስከ ፍጻሜው ተከታተሉኝ። የአርቲስት ፈሪሃት የማንና የእውቁ ዘፋኝ ኤፍሬም አማረ ትዳር ምን ገጠመው? የፍቻቸውስ ምክንያት ምን ይሆን? ፈሪሃት ሁለተኛ ልጇንስ ያረገዘችው ከማን ነው? ውድ የጎጆ ሾው ቤተሰቦች፣ እነዚህንና ሌሎችን በአርቲስት ፈሪሃት የማንና በዘፋኙ ኤፍሬም አማረ ዙሪያ ላይ ያጠነጠኑ መረጃዎችን ይዘንላችሁ መተናል። እነሆ የመረጃ መረባችንን ዘረጋን። ድሮ በአያት በአባቶቻችን ዘመን ትዳር እጅግ የተከበረ እና ጥግ ድረስ መስዋዕትነት የሚከፈልለት ከትዳር አጋሮ ጋር አንድ ጊዜ ከተጣመሩ ፍቺ የሚባል ነገር ፈጽሞ የማይታሰብ የሚከፈለው ሁሉ ተከፍሎ ሞቴን ካንቺ ጋር ያርገው፣ ሞቴን ካንተ ጋር ያርገው ተባብለው ፍቺ የሚባለውን ቃል እንደ ነውር የሚታይበት እስከ ሞት ድረስ አብሮ የሚሻገሩበት ድንቅ ተቋም ነበር። ታዲያ ዘንድሮ ትዳር እንደ ገለባ የቀለለበት ከጊዜ ወደ ጊዜ በማህበረሰባችን ዘንድ እንደ ቀላል ነገር እየተለመዱ ከመጡ ጉዳዮች መካከል ትዳርና ፍቺ ከሞት ቀጥሎ ተጠቃሽ ነው። ከጊዜ ወደ ጊዜ የሰው መሞት በሚገርም መልኩ ማስደንገጡን አቁሟል። በጣም ከመላመዳችን የተነሳ መሞቱ ሳይሆን የሚያስደነግጠንና የሚያስገርመን የሟቾቹ ቁጥር ነው። የትዳርም ጉዳይ ልክ እንደዛው በዚህ ጊዜ ለመጋባትም ሆነ ለመፋታት ጊዜ የማይፈጅብን ጉዳይ ሆኗል። እንደ ድሮ ለትዳር የሚሆን ሰው ነው ወይ ብለን ጥናት ማድረግና መስፈርት ማውጣቱን ትተናል። ለትዳር መሰረቱ መዋደድ ብቻ ነው ብለን በ4 ነጥብ የደመደምን ይመስላል። በሳምንትና በ6 ወር ትውውቅ ትዳር ይመሰረታል። በ3 እና በ4 ቀን ውስጥ ደግሞ ትዳሩ ሳይጀመር ገና ይፈርሳል። ጨዋታው ፈረሰ፣ ዳቦ ተቆረሰ ነው ነገሩ። በአሁኑ ጊዜ በመዲናችን አዲስ አበባ ውስጥ እንኳን በቀን ወደ 35 ፍቺዎች ገደማ ይከናወናሉ። ይህንን መስማቱ ደግሞ ልምድ አድርገነው ከራርመናል። 6 ወርና ዓመት ከቆዩማ እንደ ማዕረግ ተሸላሚ ቆጥረነዋል። በአብዛኛው ማህበረሰብ ዘንድ ትዳርን እንደ እስር ቤት የመቁጠሩ ልምድንም አካብተናል። ይህንን ጉዳይ እንደ ማህበረሰብ ልምድ አድርገን ብንወስደውም ጉዳዩ ታዋቂ የሆኑ ሰዎች ላይ ሲከሰት ደግሞ ልክ ዓለም ላይ ያልተፈጠረ ነገር በእነሱ ብቻ የሆነ እስኪመስለን ድረስ ነገሩን ስናጋንነውና ስናገዝፈው እንገኛለን። የሆነ ሆኖ ወደ ዛሬው የመረጃ መረባችን ስንመለስ ተወዳጇ ተዋናይት ፈሪሃት የማንና የአቀንቃኙ ኤፍሬም አማረ ተጋብተው አንድ ላይ አብረው መኖር ከጀመሩ ትንሽ ሰንበትበት ብለዋል። ያው የሁለቱ ጥንዶች አብረው የመሆናቸው ጉዳይ ትንሽ አነጋጋሪ ቢሆንም ቅሉ ምክንያቱ ደግሞ ከሰሯቸው የተለያዩ ፊልሞችና የማስታወቂያ ስራዎች እንዲሁም በቲቪ ሆስትነት የምናውቃት ማለትም ኢቢኤስ የመዝናኛ ፕሮግራሙን ሲጀምር የመጀመሪያ ሆስት በመሆን ለትንሽ ጊዜም ቢሆን በመስራት ትታወቃለች። በብዙ የሙያ ዘርፎች የምናውቃት ፈሪሃት የማነ ድል ባለ ሰርግ በብዙ ወዳጅ ዘመድ ቁጥራቸው ቀላል የማይባል አርቲስቶች በተገኙበት ከሌላ ሰው ጋር የመጀመሪያ ጋብቻ መስርታ የነበር ቢሆንም ነገር ግን ጋብቻ ከመሰረተች በኋላ ረዘም ላሉ ጊዜያቶች ከሶሻል ሚዲያ ጠፍታ ቆይታ ከዛም እርጉዝ ሆና ከኤፍሬም አማረ ጋር አየናት። ይህም አልበቃ ብሏት ደግሞ አብረው መሆናቸውን ጭምር አወጁ። ከዛም ብዙም ባልተንዛዛና ባልተጋነነ ዝግጅት የቀለበት ፕሮግራም አዘጋጅተው ወዳጅ ዘመድ ተቀላቀሉ። የልጃቸውንም ክርስትና ሞቅ ደመቅ ባለመልኩ አከበሩ። ከዛም በፈሪሃት የማነ ስም በተከፈተ ዩቲዩብ ገጽ በተለያዩ ጊዜ ውሏቸውንና ፍቅራቸውን ለተመልካች እያጋሩ ከርመውም ነበር። የተለያዩ ርዕሰ ጉዳዮችንም እያነሱ ከተመልካቾቻቸው ጋር ይወያዩም ነበር። ፈሪሃት የተለያዩ የበጎ አድራጎት ስራዎችንም
ሰራ ነበር። ከጋብቻዎቿ በኋላ ግን ወደ ፊልሙ ዓለም ሳትመለስ ቆይታለች። ነገር ግን ከሰሜኑ ጦርነት ጋር በተያያዘ ስሟ ሲነሳም ነበር። የሰራቻቸው ፊልሞች ግን አሁንም ድረስ ተወዳጅነትን ይዘው ዘልቀዋል። እንደምናውቀው ኤፍሬም አማረም ተወዳጅ የትግርኛ ሙዚቃ ዘፋኝ ነው። የሱን ሙዚቃ ቋንቋውን የሚችለውም ሆነ የማይችለው በኩል ስሜት ነው የሚያዘመውና የሚሰማው። የሰራቸው ስራዎች እጅግ ተወዳጅነትን እንዲያገኝ ያረጉት ቢሆንም ከነዚህ መካከል አነ ሮራ፣ ሳይ፣ ህዝበይ፣ መዓዛ ልበይ የተሰኙት ደግሞ በጉልህ ነጥረው መውጣት የቻሉ ዜማዎች ናቸው። በጊዜው ሁለቱ መጣመራቸውን ባወጁበት ሰዓት አብዛኛዎቹ አድናቂዎቻቸው የተሰማቸውን ደስታ በተለያየ መንገድ ሲገልጹላቸው እንደነበርም ይታወቃል። እሰይ እንኳን ለዚህ ክብር አበቃችሁ፣ በጣም የምታምሩ ጥንዶች ናችሁ በማለት የመሳሰሉ ሌሎች የመልካም ምኞት መልእክቶችን አድርሰዋቸውም ነበር። እነዚህ መጣመራቸው እንኳን በህዝብ ዘንድ ደስታን የፈጠረላቸው ጥንዶች ከሰሞኑ ምን አወዛጋቢ ነገር ገጠማቸው? መቼስ ነው የተለያዩት? እንዴትስ ነው መለያየታቸው የታወቀው? የተለያዩበት ምክንያትስ ምን ይሆን? የገባባቸው ሰይጣንስ ምንድነው? ውድ የጎጆ ሾው ቤተሰቦች የጥንዶቹን የፍቅርና የጋብቻ የህይወት ጉዞ እንዳስቃኘኋችሁ ሁሉ የፍቻቸውን መንስኤና ያጋጠማቸው ለፍችስ የዳረጋቸው አስደንጋጭ መረጃ ሹክ ከማለቴ በፊት ከናንተ ውድ ቤተሰቦች አንድ ነገር እንሻለሁ። ቪዲዮውን ላይክ፣ ሼር፣ ሰብስክራይብ በማድረግ የዘወትር ቤተሰብ በመሆን ትኩስና ያልተዳሰሱ መረጃዎችን ከኛ አግኙ። ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልን። የለቀቅናቸው ቪዲዮዎች በቀጥታ እንዲደርሳችሁ ደግሞ የደወል ምልክቷን በመጫን አብራችሁን እስከ ፍጻሜው ድረስ ዝለቁ። እነዚህ ሁለት በየሙያ ዘርፋቸው ዕውቅ የሆኑ ጥንዶች በሶሻል ሚዲያ ላይ የዕለት ተዕለት ተግባራቸውን አልፎ ፍቅራቸውን የሚያጋሩን ጥንዶች ረዘም ላለ ጊዜ አብረውም ሆነ በተናጠል የሚሰሩት ምንም አይነት የሶሻል ሚዲያ ስራ አለመኖሩ ነው። እሱ ብቻ ሳይሆን ከሶሻል ሚዲያ አብረው የሰሯቸውን ቪዲዮዎች በሙሉ እንዲወርዱ ማድረጋቸው ጭምር ነው። ከዛም አልፎ በየግል የኢንስታግራም ገጻቸው ላይ ፖስተዋቸው የነበሩትን ፎቶዎችና ቪዲዮዎች በሙሉ ማጥፋታቸው ከነዚህ ጥንዶች መካከል ንፋስ ሳይገባ አይቀርም የሚል ጭምጭምታ ተሰምቷል። የሚገርመው ነገር ደግሞ ፖስት የተደረገው ከጠፋ በኋላ ሰሞኑን ፈሪያት አዲስ የእርግዝና ፎቶ ማጋራቷ ነው። እንደሚታወቀው እነዚህ ሁለት ጥንዶች ኑሯቸውን ከወደ አሜሪካ ካደረጉ ሰነባብተዋል። እንግዲህ ከሰሞኑ ፈሪያት ከፖስተቻቸው የእርግዝና ፎቶ ጋር በተያያዘ የተለያዩ አስተያየት ሰጪ ግለሰቦች እንዴ ጥሏት የሄደው እርጉዝ ሆና ነው? የልጆቹን እናትቶ እንዴ ጥሏት የሄደው እርጉዝ ሆና ነው? የልጆቹን እናትቶ ሊያውም ሁለተኛ አስረግዞ ሌላ ሴት ጋር ሄደ? እረ የዚህስ ከፋ። ድሮም ወንድ ማመን እያሉ በመዘባበት በየሶሻል ሚዲያው የሚናፈሱ ወሬዎች ቀላል አይደሉም። አረ በፍጹም ከተለያዩ ሰነባበቱ። ፈሪሃት ያረገዘችው ከአቀንቃኙ ኤፍሬም አማረ ሳይሆን ከሌላ ወንድ መሆኑን ባወቀ ጊዜ ነው ጥሏት የሄደው የሚሉትን በርካቶች ናቸው። በመሆኑም ያለው እውነታ ምንድነው? የሚወራው ሁሉ ሀቅ ነው ወይ የሚለውን እንደ ጎጆ ሾው ሚዲያ ባጣራ ነውና መረጃዎችን አበክረን ባጤነው መሰረት ከትክክለኛው መረጃ ላይ ደርሰንበታል። ውድ ቤተሰቦች ትክክለኛው የሚዲያ ምርጫ ላይ ናችሁ። አብራችሁን እስከ ፍጻሜው እንደምትዘልቁ እያመንኩኝ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ ላሳስባችሁ ወደዱ። በብዙዎች ዘንድ የምትወደደው ቆንጂየዋ እርግጥ ስክን ቁጥብ ያለችዋ እንደ ዘመኑ ሰዎች እዩኝ የማትል የኪነ ጥበቡን ዓለም ብቻ የሙጥኝ ብላ ያልተቀመጠች ድርና ማግ የተሰኘ የሀበሻ ልብስ መስሪያ ቤት ያላት ብዙ ስራዎችን ለመስራት ጥረት የምታረገዋ ጎበዝና ትጉህ ሰራተኛ የሆነችው ፈሪያት የማንና ብዙ የህይወት ውጣ ውረድን አልፎ ህይወትን ያሸነፈው ኤፍሬም የማነ ትዳር መካከል የደረስንበት መረጃ የሚያሳየን ሁነኛ የሆነ የውስጥ አዋቂ ሰው
እንደሰጠን መረጃ ጥንዶቹ እንዳልተለያዩና እንደውም ሁለተኛ ልጅ ወደ ቤታቸው መጥቶ በበረከት እንደተሞላ ከዚህ በፊትም ፈሪሃት የማነ የመጀመሪያ ልጇን ባረገዘችበት ጊዜ አባቱ ማን ነው የሚል ጥያቄ አስነስቶ እንደነበር የተለያዩ ሰዎችም እየተጠቀሱ መላምት በሚነዛበት ጊዜ ኤፍሬም እንደሆነ ሲታወቅ እንዴት ተገናኝተው የሚል ግርምታ ውስጥ የፈጠረባቸው ሰዎች ነበሩ እና ኤፍሬምና ፈሪሃት በፊትም የሚተዋወቁ በተለይም ወደ አርቱ ሁለቱም ከገቡ በኋላ በደንብ የሚተዋወቁ ሰዎች ናቸው። አሜሪካን ሀገርም ሆነ እዚህ በነበሩበት ጊዜ የተለያዩ ፎቶዎችን ተመልክተናል። 2000 ዓመተ ምህረት አካባቢ ያሉ ፎቶዎች ሁለቱም አንድ ላይ ሆነው ከሙዚቀኞች ጋር ብዙ ጊዜ እንደ ሀገር ልጅ እንደ ጓደኛም አብረው ይሆኑም እንደነበር በጓደኝነት የነበረ ፍቅር አድጎ ወደ ትዳር ዓለም እንደገቡ ሹክሹክታ ደርሶናል። አብረው የሰሩትን ቪዲዮ ያጠፉትን ምክንያት በውል ይሄ ነው የሚል ምላሽ ጥንዶቹ ባይሰጡበትም ግን የሁለቱም ጓደኛ የሆነ ሰው እንደሰጠን መረጃ ከሶሻል ሚዲያ ራሳቸውን ገለል ለማድረግ እንደሆነና ትዳራቸው ግን አልፎ አልፎ አለመግባባት ቢኖርም ግን ፍጹም ሰላም ላይ ናቸው። መፋታት የሚባል ነገር ውሸት እንደሆነ አረጋግጠናል። ውድ የጎጆ ሾው ቤተሰቦች የመረጃ መረባችንን እዚህ ጋር ቋጨን። ሰናይ ጊዜ እንዲሆንላችሁ ተመኘው።